ከዛ በኋላ ያ ገንዘብ ሲገባ ደግሞ የሳውዲ አቃቢ ህግ 13 ዓመት ታስራ ትውጣ ብሎ ነው። አሁን ፒዲኤፉን ምልክልሽ ፒዲኤፍ እሱን 13 ዓመት ታስራ ትውጣ ያለ ካሳ 2 ሚሊዮን ከፍላ 13 ዓመት ሞልቷ ትውጣ ነው ፍርዱ። ካሳ እሺ 13 ዓመት ኦሬዲ መቼ ይሞላት? ኖ አሁን ረመዳን 9ኛ ወር ነው። ረመዳን አለቀ አይደል? 10ኛ ወር አሁን ሻባን 10ኛ ወር ነው። አመት 12 ወር ነው። 2 ወር ነው የሚቀራት። ስለዚህ ይህንን 2 ወር እየጠበቅን ነበረ። የዛን ጊዜ መታመም ነው አእምሯ መነካቷን ለእናትና ለአባቷ ከሰሙ የበለጠ ይረበሻሉ። አባትየው አይናቸው ማየት በለቅሶ አይናቸው ማየት አቁሟል። ሲያሳስብ ልጅ ዛሬ ነገር ተገደለች የሚለው እኮ ሰቀቀን ነው። ከተረጋጋ ቀጥል መሐመድ። ማሜ ኢሞሽናል አትሆን፣ ጠንከር ብለህ ያለውን ነገር ንገራቸው። እዚህ ጋር ወንድምየዋም በስልክ ላይ እያለቀሰ ነው። ከማልቀስ በፊት ያለውን ነገር ለህዝቡ ተናገርና አስረዳ። እሺ ሁላችሁም አልቃሽ አትሆኑ። ኮሚቴው መጥቶ ማውራት ያለበትን ልጅቷ ከመሞታ በፊት ድረስ ለእህትህ የምትቆም ከሆነ ቀጥታ ኮሚቴው መጥቶ እንዲያወራ የምትገናኙትን ነገር አውጥተህ ተናገር። አትደባብቅ። አንተም በቃ ህዝቡ ማወቅ ያለበትን ነገር ለህዝቡ ተናገሩ። ኮሚቴው መጥቶ ማውራት ያለበትን ያውራ። ምንም የተሸፋፈነ ነገር መሆን የለበትም። አታላዝንብኝ። አሁን እዚህ ጋር ከድር ይኸውልህ፣ ከድር ለእህትህ ድምፅ መሆን አለብህ። ይኸውልህ ሙባረክ ባዳው ሙባረክ ድምፅ ሆኖ ይዞ መጥቷል። ሪከርድ ቮይስ ሪከርድ። እህትህ ኦልሬዲ አልቆላታል። ትንሽ ነው የቀራት። ደክማለች። ሞት አፋፍ ላይ ናት። ከሞተች በኋላ ከማልቀስ አሁን ከነ ነፍሷ እንድትወጣ ነፍሷ ሳይወጣ እስር ቤት ውስጥ እንድትወጣ አንተ የተደበቀ ነገር ካለ አውጣው። ማንንም አትፍራ እና ድምፅ ልናትና ኤምባሲው ምላሽ ይስጠን፣ ኮሚኒቲዎቹ ምላሽ ይስጡን። ወኪሉም ፎቶ ካለክ ላክልኝ። ፎቶ ለጥፊ ቪዲዮ ሰርች ሳውዲ ውስጥ ኤምባሲም ሆነ ኮሚኒቲ ሰውየውን ይዞልን ይምጣ። ቁጥራቸው አለ። ቮይስ እያደረኩ እየመለሱ አይደለም፣ እየደወልኩ እያነሱ አይደለም። ስለዚህ እንዲመልሱልን በአንድነት ከጮህን ነው ጩኸታችን የሚሰማው። ከሞተች በኋላ ከምናለቅስ እነሱ ፍላጎታቸው ሞታ ብሩን መብላት ነው። ከድር እየሰማ ነው? እየሰማ ነው? ሶፍየው አለ። እስቲ እናትህም አለች አባትህም አለ። እስቲ ድምጻቸውን እንስማ። አትሊስት ድምጻቸውን እንኳን ሰምቶ ኮሚቴውም ሆነ በዛ ጉዳዩን የያዘው ቀራራ እነሱን ላናግራቸው አሉ። አንተ ቤት ነህ? እነ ማዘር ያናግሩ ብቻ ነኝ። ኔትወርክ ኢምቢሲል ለመጣስ ቲክቶክ እየባልዲ በቃ ኦልሬዲ ያለውን ነገር አውጥተህ መናገር ያለብን ነገር ተናገር። ሰፊዩም ካለ ይግባት። ቲክቶክ አካውንት አላችሁ አይደል? ግቡና ንገሯት ላይቭ ያለውን ነገር በቃ ምንም በቃ እንደዛ ደውልለትና መጥቶ ላይቭ ገብቶ ይናገር፣ ያስረዳ። እንዴ ለምንድን ነው አንተ በማልቀስ መፍትሄ እህትህ በህይወት ብትወጣ አይሻልም እንዴ? ይሻለኝ ነበር። አሁን እሺ ሙባረክ ባለው ሁኔታ አሁን ሌላ በህይወታለች በማዘር ትደርሳለች ብዬ ነበር አይደለ እንዴ? አንተ ከቤተሰቧ በላይ አንተ ሙባረክ እኮ መረጃ ሰምቶ ነው። አንተ እኮ ነው ሊያንገበግብ የሚገባው እንዴ? ከሙባረክ ነው እንዴ አንተ መረጃ የምትጠይቀው? አንተ ጉዳይ እንደ ቤተሰብ ሙባረክ ኢንፎርሜሽን ይዞ ስለመጣ ምንድነው ኢንፎርሜሽን ያለ ብለህ እኮ መጠየቅ የለብህ። ሙባረክማ ከዛ እስር ቤት እኮ ድረሱላት ብለው እህቶቿ አይላኩለትን ድምፅ ነው ይዞ የመጣው። ስለዚህ አሁን አንተ ማድረግ ያለብህ በይፋ ወጥተህ ኮሚቴውንም መጠየቅ ካለብህ ኮሚቴው መጥቶ እንዲያወራ፣ እዛ ውክልና የሰጣችሁን ሰዎች እንዲያወራ እንደ ቤተሰብ እንትን ነው ማድረግ ያለብህ። ብሩ በእናንተ ስም ከተሰበሰበ ከፍለህ የተላከበት ካለ መውጣት ካለባት የተባለውን ነገር በግልጽ አውጥተህ ተናግረህ እህትን ማትረፍ ሲኖርብህ ሙባረክ ባመጣ ኢንፎርሜሽን ከሱ ትጠይቀዋለህ መልሰህ። አሁን ሙባረክ የነገረህ ነገር ምንድን ነው? ወንድሜ ታማለች፣ ስማኝ ታማለች። ይኸውልህ ድምፁን እኮ እየላከልህ ነው፣ ለህዝብ እኮ እየላከልህ ነው። ስማኝ ከድር እህትህ በጣም ታማለች። እዛ ያሉ ጓደኞቿ እነሱም ላይ ችግር ይደርሳል። ይህንን እያወቅ የደረሰው መረጃ እህትህ ታማለች፣ ከሰውነት ጎዳና ወጣለች፣ አይምሯንም ስታለች፣ ጥርሷም አግጧል፣ በማጸኗ ላይም የሆነ ነገር ተከስቷል። ሞትን እየመረጠች ስለሆነ ድረሱላት የሚል ድምፅ መጥቷል። ይህንን የሚመለከተው አካል ደግሞ ውክልና የወሰደውና ኮሚቴ የሆነ እዛ እያስተባበረ ያለው ሰው ለህዝቡ ድምፅ እንዲሆን ነው ሀቢባ እየሰራች ያለችው። ሂድ ንገራቸው፣ ወጥተው ይናገሩ። ከቻልክም አሁን ደውለህ ካርድ ሞልተህ እህቴ እንዲህ